ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ያጅርቱ ፈዩማ ነገኝ በዳዳ ሁሉ ሰላም ሁሉ አማን። ውድ የቻናላችን ቤተሰቦች እንዴት ነው? ኦሮምኛ እየተማራችሁ ነው? በስርዓት እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ባለፈው የለቀኩት ቪዲዮ ላይ ጥያቄ ሰርቼላችሁ ነበር። ያው ጥያቄውን ብዙዎቻችሁ አልሰራችሁትም ወይም ሰርታችሁትም ሊሆን ይችላል፣ ግን ኮሜንት ላይ አልጻፋችሁልኝም። ዛሬ እስቲ የሱንም መልስ ይዤላችሁ መጥቻለሁ። ኦሮምኛን ቆቤ አፋን ኦሮሞ በስርዓት ማንበብና መጻፍ በሚል ርዕስ ክፍል 2 አይተናል። ክፍል 1 እና ክፍል 2 ማለት ነው። ያመለጣችሁ ካላችሁ ገብታችሁ ውስጥ ታገኛላችሁ። ገብታችሁ ይዩት። እንዴት መጻፍና ማንበብ በስርዓት ኦሮምኛን እንችላለን የሚለውን አንዳንድ ህጎችና ጥያቄም ምናምን ነበር። እሱን ሰርቼላችኋለሁ። ለቻናላችን አዲስ የሆናችሁ ደግሞ ይሄ ቻናል ኦሮምኛ የምንማርበት ነው። ቻናሌን ኩን ኦሮምኛ ፈት ይበረኑ ከነማሪ ፈረት ይበረኑ ኦሮን ማሪፈን ቤኔስ ኩቢያ ማሪፋ ጀቾታ ማሪፋ ዋና ደዳ ከነረት በረተኒዳ አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ። ቤተሰብም የሆናችሁ ቪዲዮ ከማየታችሁ በፊት ላይክ ማድረግ አትርሱ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ ይዤላችሁ የመጣሁት ቪዲዮ እነዚህ መልሶች ናቸው። ለዛኛው ላለፈው ቪዲዮ መልሶች አፋን ኦሮሞ ማንበብ ለሚለው መጻፍና ማንበብ ለሚለው ነው። እነዚህ መልሶች ናቸው። ሌላ ደግሞ ዛሬ ይዤላችሁ የመጣሁት አንዳንድ ሻከላ ሂሞታ ያረፍተ ነገሮች ልምምድ አንዳንድ አረፍተ ነገሮችን ይዤላችሁ መጥቻለሁ። ቀጥታ ወደ ቪዲዮ እናልፋለን። ተከታተሉኝ እስከ መጨረሻው። ለርን አፋን ኦሮሞ አፋን ኦሮሞን በአማርኛ መማር ክፍል 20 ደርሰናል። ኩታ ዲደመፈረ ገኘ ጅራ። አሁን ዛሬ አመጣሁላችሁ ቪዲዮ ቁቤ አፋን ኦሮሞ ስርናን ቁቤ ሱፊ ዱቢሱ ለሚለው ያለፈው ቪዲዮ ላይ የሰራሁትን የጠየቅኳችሁም ጥያቄ መልሶች አሉ። ቁቤ አፋን ኦሮሞ ስርናን ቁቤ ሱፊ ዱቢሱ ለሚለው እነዚህ መልሶች ናቸው። ጥያቄውን እዛኛው ቪዲዮ ላይ እዚህ ጋር ማግኘት ትችላላችሁ። እዚህ ቪዲዮ ላይ ጥያቄዎች አሉ። ይሄን ቪዲዮ ተከታተሉና ከዛ ይሄኛውን መታችሁ ያኛውን ጥያቄ ሰርታችሁ መልሱንም እዚህ መታችሁ ማየት ትችላላችሁ። ኦሮምኛ እነዛ የመለጣችሁ ሁለቱ ክላሶች ሁለቱ ቪዲዮዎች እንዴት ኦሮምኛ መጻፍና ማንበብ እንችላለን በሚለው ያላያችሁ ካላችሁ ሂዱና እነዛን ቪዲዮዎች ማየት አለባችሁ። በጣም ይጠቅማችኋል። እነዚህን መልሶች አሁን ምንድነው ዴቢ ጄቾ ተኩታ ደርቤ ይላል። ያለፈው ክፍል ላይ ለለቀቅኩት ጥያቄ መልሶች ናቸው እነዚህ። አንደኛ ላይ ምንድነው የሚለው ይሄ አከም ጅርቱ። እነዛ በአማርኛ የተጻፉ ነበር። እነዛን በስርዓት አንብባችሁ ወደ ኦሮምኛ ጽፎ ማስቀመጥ ነበር። ጽፋችሁ ያስቀመጣችሁትን እዚህ ጋር ቁቤዎችን በስርዓት ማየት ትችላላችሁ። አከም እንዴት እንደሚጻፍ፣ ጅርቱ እንዴት እንደሚጻፍ እዛ ጋር በአማርኛ የተጻፈው ማለት ነው። አንብባችሁት ተረድታችሁት መልሱን የጻፋችሁም ጎበዝ። እንዲሁ ሞክራችሁም ያልጻፋችሁም ካላችሁ እንግዲህ እዚህ ጋር ከዚህ ጋር አመሳስሉና ምን ያህል ለውጥ ምን ያህል እንደሞክራችሁ ራሳችሁን መፈተሽ ትችላላችሁ። ሁለተኛ ላይ ነን ገዳ የሚለው ይሄ ነው። ነን ገዳ ጠንከር ይላል ማለት ነው። ጀቸ ጀባ ይባላል። ዳ 2 ነው። ጀቸ ጀባ ይጠነክራል ማለት ነው። እና ጀቸ ጀባ ናቸው። እዚህ ጋር ደግሞ ረዘም ይላል። ማሎ ቴሶ ኬ ናፍ ኬኒ ይላል። ማሎ ቴሶ ኬ ናፍ ኬኒ። አራተኛ ላይ ቦር ወል አገራ ቦር ወል አገራ። 5 የሮን ዴቢኡ ሲን ዱቢሳ የሮን ዴቢኡ ሲን ዱቢሳ። 6 ቶሌ ቶሌ አጠር ይላል። ይሄ ቶሌ አይባልም ወይም ቶሌ አይባልም፣ ቶሌ ነው ቶሌ። 7 ኡልፋዱ ኡልፋዱ ኡልፋዱ። እዚህ ጋር ለምሳሌ
ሁዳም ማስገባት ልክ ትንፋሻችን የሚቆረጥበት በዛኛው ህግ እንዳየነው ሁዳም የሚያስፈልግ ቦታ አለ። አሁን እዚህ ጋር ግን ኡልፋዱ የቻ እረቡታ ይባላሉ። እነዚህ ሁለት ኤል እና ኤፍ ተከታትሎ ነው የመጡት። ሁለት የተለያዩ ተነባቢዎች አንድ ላይ እረቡታ ናቸው እና አንድ ላይ ሲነበብ ኡልፋዱ ባኤ ነቲ ቶላ ኡልፋዱ ባኤ ነቲ ቶላ። 8 ረኪና ሂንቀቡ ረኪና ሂንቀቡ። እና እነዚህዎቹ ደግሞ በኦሮምኛ ጽፌ የነበረውን በአማርኛ እንዳነበባችሁትና እንደተረዳችሁት ለማወቅ የጠየቁት ጥያቄ ነበር። እዛ ጋር ያለ ጥያቄውን ሄዳችሁ ማየት ትችላላችሁ። መልሶቹ አሁን እነዚህ ናቸው። ነቲ ቶላ እዛ ጋር በኦሮምኛ ነበር የጻፍኩትና ያንን አንብቦ በጣም የተረዳ ሰው ወይ በደንብ ማንበብ የቻለ ሰው ወደ አማርኛ ቀይሮ መጻፍ አይከብደውም ማለት ነውና ለምሳሌ ይሄ ጋሪዳ ይላል። ጋሪዳ እዛ ጋር ጋሪዳ ነው ኦሮሚፋው ማለት ነው። እነዛን አንብባችሁ ወደ አማርኛ መጻፍ ከቻላችሁት ተረታችሁታል ወይም ማንበብ ችላችኋል ማለት ነውና እንደዛ አይነትን ፕራክቲስ ለማድረግ ሞክሩ። አሁን ይሄ ሃታው ኦሮምኛው ሲጻፍ ደግሞ የኦሮምኛውን ማየት ከፈለጋችሁ ያኛው ቪዲዮ ላይ ያለፈው ቪዲዮ ላይ ማየት ትችላላችሁ ማለት ነው። አራተኛ ሆማ ጄቹ ሚቲ 6 ባይኤን ሲጋላቴፈዳ 7 ጋላታ ጉዳን ገልቻ 7 ቡና ዱግኔ ጅራ ይላል። 8 ጃላ አጠር ይላል። ጃላ ጀቻ ገባባ የሚባሉት ናቸው እነዚህ። ጃላ ይላል አጠር ያለ ነው ማለት ነው። እና እነዚህን ይመስላሉ መልሶቹ። ጥያቄውን ያላያችሁ እዛ ሄዳችሁ ቼክ አድርጉ፣ አመሳስሉ። አማርኛውን ሲጻፍ ወደ ኦሮምኛው ሲቀየር እንዴት ቁሜን ማንበብ እንዳለብን እነዚህን በደንብ ፕራክቲስ ማድረግ አለባችሁ ማለት ነው። በአጠቃላይ ስለ አጻጻፍና ስለ ማንበብ ያልገባችሁ ነገር ካለ ጠይቁኝ፣ ኮሜንት ላይ ጻፉልኝ። በፈለጋችሁ ታይም ቴሌግራም ላይም ልጠይቁኝ ትችላላችሁ። ቻናል አለ ካላዊ ኦፊሻል የሚለው በዛም ልታገኙኝ ትችላላችሁ። እና እነዚህን ይመስላሉ። ሌላም ጊዜ ቪዲዮዎቹን ጥያቄ እንደዚህ ያቀርብኩላችሁ ሄዳለሁ። አሁን ዛሬ ደግሞ ሂሞተ ሻከላ አንዳንድ ልምምዶችን እናያለን። የመልመጃ አረፍተ ነገሮችን ከነትርጉማቸው አንዳንድ አሳያችኋለሁ። እያነበብን በአማርኛም በኦሮምኛም አብረን እናያለን። ተከታተሉኝ እስከ መጨረሻው። እና እዚህ ጋር ምንድነው መጀመሪያ ላይ መቃ ኬ ኤኙ ይላል። አማርኛው ማለት መቃን ኬ ኤኙ ስምህ ማን ነው? ስምህ ማን ነው ይላል። መቃን ኬ ኤኙ ማለት ስምህ ማን ነው? ዋት ኢዝ ዩር ኔም። መቃ ማለት ስም ነው። ኬ ኤኙ ያንተም እንደማለት ነው። እና አንድ ላይ አማርኛው ማለት ከስራ አማርኛውንም እያነበባችሁ ትርጉሙንም እዚህ ጋር በአማርኛ ማየት ትችላላችሁ። ሁለተኛ ለምሳሌ ድንቻ አፌሊ ድንቻ አፌሊ ድንች ቀቅል ማለት ነው። ድንች ቀቅል ድንቻ አፌሉ ማለት መቀቀል ነው። እርባታ ኛዴን ረፌ እርባታ እራት ነው። እራት ከበላው በኋላ ተኛው ነው የሚለው። እርባታ ኛዴን ረፌ ልክ እራት ከበላው በኋላ ተኛው ነው። እዚህ ጋር ደግሞ ሶዳቴ ፊግዴ ሶዳቱ ማለት መፍራት ነው። ሶዳ ፍራቻ ነው። ሶዳቱ መፍራት ነው። ሶዳቴ ፈርታ ሮጠች ማለት ነው። ሶዳቴ ፊግዴ ፊጉ መሮጥ ነው። ፊግዴ ካለ ደግሞ ሮጠች ማለት ነው ለሴት። ፊግ ካለ ደግሞ ለወንድ ነው። ፈርቶ ሮጠ ማለት ነው። ሶዳቴ ፊጌ ካለ ፈርቶ ሮጠ ነው። ሶዳቴ ፊግዴ ካለ ፈርታ ሮጠች ነው። እዚህ ጋር ወያ ኬ ኡፈዱቲ
wayyaa kee uffadhuutii ba'i ልብስህን ልበስና ውጣ ነው ልብስህን ልበስና ውጣ wayyaa kee uffadhuutii ba'i ወያ ልብስ ነው kee ያው ያንተ ማለት ነው ልብስህን ልበስና ውጣ በኢ ማለት ውጣ ነው ወይም ውጪ ማለት ነው ለሁለቱም ይሆናል ሌላ ደግሞ ወጂን ሃዴም ነው ወጂን ሃዴም ነው ወጂን አብረን ማለት ነው ወጂን ማለት አብረን ነው ሃዴም ነው ማለት እንሂድ ነው አብረን እንሂድ ማለት ነው ወጂን ሃዴም ነው አብረን እንሂድ አንድ ላይ እንሂድ ማለት ነው ኒ ዲሄሳ ማለት አቀረበ ኒ ዲሄሴ አቀረበ ማለት ነው ኒ ዲሄሳ ካለ አቀርባለሁ ነው ኒ ዲሄሴ ሴ ነው እዚህ ጋር ኒ ዲሄሴ ካለ አቀረበ ነው ዲሄሴ ማለት አቀረበ ወይም ማቅረብ ነው ዲሄሱ እዚህ ጋር ደግሞ ኒ ያሌ ሞከረ ኒ ሞከረ ማለት ነው ያሉ መሞከር ነው ኒ ያሌ ካለ እሱ እንደማለት ነው እሱ ሞከረ ማለት ነው ይትራይድ እና ኒ ያሌ ካለ ሞከረ ማለት ነው ነበርባዴ ፈለከኝ ማለት ነው ፈለከኝ እንደማለት ነው ነበርባዴ ካለ ፈለከኝ ወይም ፈልገኸኝ አይነት ነው ትርጉሙ ማለት ነው ነበርባዴ ካለ ማለት ነው ፈልገኸኝ ወይም ፈለከኝ ነው ኑበርባዴ ካለ ደግሞ ኑበርባዴ ፈለገን ኑበርባዴ ፈለከን ነው ኑበርባዴ ባ እዚህ ጋር አንድ ነው ኑበርባዴ ፈለገን ማለት ነው ኑበርባዴ ፈለገን እኛን ማለት ነው ኑ ማለት እኛ ማለት ነው ኑቲ እኛ እንደማለት ነው ኑ ሲል ና ካለ ደግሞ አና እኔ ማለት ነው ና ማለት ነበርባዴ ካልኩ ፈለገኝ እኔ ነው የፈለገኝ ማለት ነው እዚህ ጋር ለምሳሌ ነበርባደኒ ቱረን ይላል ፈልገውኝ ነበር ማለት ነው ና በርባደኒ ቱረን ማለት ነበር ነው በርባደኒ ማለት ፈልገውኝ ነው አንድ ላይ ና በርባደኒ ቱረን ማለት ፈልገውኝ ነበር ማለት ፈልገውኝ ነበር ነበርባደኒ ቱረን ኑቲ ሂምቲ ኑቲ እኛ ነን ኑቲ ማለት እኛ ማለት ነው ኑቲ ካልኩ ለኛ ማለት ነው ኑቲ ኬኒ ለምሳሌ ቢል ለኛ ስጠን ወይም ስጪን ማለት ነው እና እዚህ ጋር ሂምቲ ካለ ሂምቲ ደግሞ ትነግረናለች ማለት ነው ኑቲ ለኛ ትነግረናለች ነው ትነግረናለች ኑቲ ሂምቲ ትነግረናለች ማለት ነው ኪታበን ፉዴ መጽሐፍ ወሰርኩ ማለት ነው ኪታባን ፉዴ መጽሐፍ ወሰርኩ አማርኛውንም እያነበባችሁ ማለት ነው አብራችሁ ኦሮምኛውን እየሞከራችሁ ኪታባን ፉዴ የሚለው ልክ በአማርኛ እንደዚህ እንደሚጻፈው ልክ አሁን በአማርኛ ተጽፎ ካገኛችሁ ወደ ኦሮምኛ ቁቤ መቀየር እንዳይከብዳችሁ ማለት ነው እሱንም በደንብ እያያችሁ ኢሼ ቤኬን ይላል አወቃት ማለት ነው ኢሼ ቤኬን አወቃት ኢሼ ቤኬን አወቃት ኑቤክታ ታውቀናለህ ማለት ነው ኑ ማለት እኛ ነው ኑቤክታ ታውቀናለህ ኢሳን ማለት እነሱ ነው ኢሳን ቤክቴ አወቀቻቸው እነሱም ማለት ነው ያው አወቀቻቸው ማንን እነሱ ኢሳን ቤክቴ ነው የሚለው ቤኩ ማለት ማወቅ ነው ቤኩ ወንድ ከሆነ ለምሳሌ ቤኬ ነው የሚባለው ሴት ስለሆነች ደግሞ ቤክቴ ነው የምንለው ማለት ነው ኢሳን እዚህ ጋር ኢቲ ፉፍቴ ቀጠለች ኢቲ ፉፍቴ ፉፉ መቀጠል ነው ኢቲ ፉፍቴ
ቀጠለች ማለት ነው። ኢቲ ፉፌ ካለ ደግሞ ቀጠለ ማለት ነው። ፉፉ መቀጠል ነው። ለወንድ ለሴት ከሆነ ፉፍቴ ነው የምንለው። ለወንድ ከሆነ ደግሞ ፉፌ ነው የምንለው ማለት ነው። ኢቲ ፉፋን ቀጠሉ ማለት ነው። እነማ እነሱ ፉፋን ፉፌ ፉፍቴ እያለ ይሄዳል ማለት ነው። ሌላ ኢቲ ፉፋን የሮ ኢኒ ጋፈቱን ኢቲ ሂማ የሮ ኢኒ ጋፈቱን ኢቲ ሂማ ሲጠይቅ እነግረዋለሁ። የሮ ኢኒ ጋፈቱን ኢቲ ሂማ ሲጠይቅ እነግረዋለሁ። በርሲሲቺ ሲዋሜ ጅራ በርሲሲቺ በርሲሳ ማለት አስተማሪ ነው። መምህሩ ጠርቶሃል ነው የሚለው። ሲዋሜ ጅራ ማለት ጠርቶሃል ነው። ዋሙ መጥራት ነው እና አንድ ላይ በርሲሲቺ ሲዋሜ ጅራ ካለ መምህሩ ጠርቶሃል ማለት ነው። በርኖታ ዮም ጀልቀብዱ በርኖታ ትምህርት ነው። ዮም መቼ ነው? ጀልቀብዱ የምትጀምሩት እንደማለት ነው። አንድ ላይ በርኖታ ዮም ጀልቀብዱ ትምህርት መቼ ትጀምራላችሁ? በርኖታ ዮም ጀልቀብዱ ማለት ትምህርት መቼ ትጀምራላችሁ ማለት ነው። ዴሙፍ ቱሬ ሊሄድ ነበር ማለት ነው። ሊሄድ ነበር። ዴሙፈን ቱሬ ማለት ሊሄድ ነበር ማለት ነው። ሌላ ኒ ሀየሜፍ ፈቀደላት ወይም ፈቀደለት ነው የሚሆነው። ግን ያው ኒ ሀየሜፍ ለማ ሴትም ወንድም ሊሆን ይችላል የተፈቀደለት። ኒ ሀየሜፍ ካልን ግን ፈቀደላት ያለውድ ሂም ፈቀደለት ካልን ደግሞ ለወንድም ይሆናል። ሌላ ኒ አብደጂሴን ተስፋ ሰጠው። ኒ አብደጂሴን ተስፋ ሰጠው። ኒዲዴ ማለት ደግሞ እምቢ አለ። ዲዱ ማለት እምቢ ማለት ነው እና ኒዲዴ ካለ ደግሞ እምቢ አለ ነው። ኒዲዴ ቢል እምቢ አለች ነው የሚሆነው። ኒዲዴ ካለ እምቢ አለ ማለት ነው። ኒዲደን ካለ ደግሞ እምቢ አሉ። ሌላ ዱበቲ ሀፌ ወደ ኋላ ቀረ። ዱበቲ ሀፌ ወደ ኋላ ቀረ ማለት ነው። ሌላ መኒሱን በሬዳዳ ያ ቤት ውብ ነው። መና ማለት ቤት ነው። ሱን ያ ማለት ነው። በሬዳዳ የሚለው ደግሞ ውብ ነው ማለት ነው። እነዚህ ብዙ ቃላቶችን አይተናል በትርጉም ደረጃ። ብዙ ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ቪዲዮዎችን ማየት ትችላላችሁ። እና ይሄ አሁን አረፍተ ነገር መመስረት ላይ ነን አሁን እያየን ያለ ነው ማለት ነው። እና መኒሱን በሬዳዳ ካል አንድ ላይ አምጥተናቸው ያ ቤት ውብ ነው ማለት ነው ስንሰራቸው ማለት ነው። ዴሙፍ ጄና ልንሄድ ነው ማለት ነው። ዴሙፍ ጄና እኛ ማለት ነው። ለምሳሌ እኔ ለማለት ከፈለገ ደግሞ ዴሙፍ ጄዳ ካለ ልሄድ ነው ማለት ነው። ዴሙፍ ጄቲ ካለ ደግሞ ልትሄድ ነው ማለት ነው። እና ሶስቱንም መያዝ አለባችሁ። ልሄድ ነው ካለ ዴሙፍ ጄዳ፣ ልንሄድ ነው ካለ ዴሙፍ ጄን፣ ልትሄድ ነው ካለ ደግሞ ዴሙፍ ጄቲ ብለን እነዚህ ሶስቱንም ከፋፍለን ማየት አለብን ማለት ነው። ሌላ ደግሞ ዮጢናት ብሪ ዲበ ከፈሉን ቀባ። ዮጢናት ቢያንስ ማለት ነው። ዮጢናት ማለት ቢያንስ 100 ብር መክፈል አለብኝ ነው የሚለው። ዮጢናቴ ብሪ ዲባ ከፈሉን ቀባ አለብኝ። ቀባ ማለት አለብኝ መክፈል አለብኝ ማለት ነው። ዮጢናቴ ብሪ ዲባ ከፈሉን ቀባ
የወጥናት ብር በከፈሉን ቀባ ቢያንስ 100 ብር መክፈል አለብኝ ማለት ነው። ኦቦሌስኬ ዮም ዱፌ ኦቦሌስኬ ዮም ዱፌ ወንድምህ መቼ መጣ? መቼ ነው ወንድምህ የመጣው ማለት ነው። ኦቦሌሲ ማለት ወንድምህ ነው። ኬ ዮም ዱፌ መቼ ነው ወንድምህ የመጣው? ወንድምህ መቼ መጣ ማለት ነው። ሲዋምኔ ቱሬ ሲዋምኔ ቱሬ ጠርተንህ ነበር ወይም ጠርተንሽ ነበር ማለት ነው። ሲዋምኔ አንተን ወይም አንቺን ጠርተን ነበር ማለት ነው። ሲዋምኔ ቱሬ ቱሬ ማለት ነበር ማለት ነው። ዋሙ ማለት ደግሞ መጥራት ነው። አንድ ላይ ሲዋምኔ ቱሬ ጠርተንህ ወይም ጠርተንሽ ነበር ማለት ነው። ሂንዱፊን ሂንፉዲን ሂንዴሚን እነዚህ ደግሞ የሚባሉ አሉ። ሂን ኔጌቲቭ ያላቸው ማለት ነው። እና ለምሳሌ ሂንፉዲን ማለት አትውሰድ ወይም አትውሰጂ ማለት ነው። ሂንፉዲን አትውሰድ ወይም አትውሰጂ። ኤሳ ዱፌ ኤሳ ዱፌ ከየት መጣ? ኤሳ ዱፌ ከየት መጣ? ባህር ዳሪ ዱፌ ባህር ዳሪ ዱፌ ከባህር ዳር መጣ። ከባህር ዳር ነው የመጣው ማለት ነው። ከባህር ዳር መጣ። ባህር ዳሪ ዱፌ። ሌላ ኪታብኒ ኢሳ ጀላበዴ ኪታብኒ ኢሳ ጀላበዴ ኪታብ ኢሳ ጀላበዴ መጽሐፉ ጠፋበት የሱ ማለት ነው። ኪታብ ኢሳ ማለት የሱ ማለት ነው። ኢሳ ማለት ጀላበዴ ማለት ደግሞ ጠፋበት ማለት ነው። እና አንድ ላይ ኪታብ ኢሳ ጀላበዴ መጽሐፉ ጠፋበት። በኪታባ ለምሳሌ ሌላ መቀየር የምንፈልግ ጫማው ጠፋበት ለማለት ኮፔን ኢሳ ጀላበዴ እያለን እዚህ ጋር ኪታብ በሚለው ቦታ እየቀያየርን መጠቀም እንችላለን ማለት ነው። መኒ ኬሳ ጅራን ከና መኒ ኬሳ ጅራኑ ከና ይህ የምንኖርበት ቤት ነው ብሎ ያሳያል ማለት ነው። ስናሳይ ምናምንና ከና ማለት ይሄ ነው ማለት ነው። በቃ ይህ የምንኖርበት ቤት ነው ብለን እናሳያለን ማለት ነው። ኒ ጉባቴ ኒ ጉባቴ ተቃጠለ ኒ ጉባቴ ተቃጠለ ማለት ነው። ኒ አጀጄ ካለ ደግሞ ኒ አጀጄ አዘዘ ኒ አጀጄ ማለት አዘዘ ማለት ነው። ኒ አጀጄ አዘዘ። ኒ ኡታሌ ኒ ኡታሌ ዘለለ ኒ ኡታሌ ዘለለ። ፈኬኛ ማለት ደግሞ ብዙ ጊዜ እቺ ወርድ ብዙ ቦታ አለች። ፈኬኛ ምሳሌ ወይም ኤግዛምፕል ማለት ነው። ምሳሌ ማለት ነው። ፈኬኛ ምሳሌ። ኒ ኡታላ ኒ ኡታላ ይዘላል ኒ ኡታላ ይዘላል። ማል ወንቲ ድንቂን ማል ወንቲ ድንቂን የሚደንቅ ነው ማለት ነው። ዋት ሰርፕራይዝ ማለት ነው። ማል ወንቲ ድንቂን ድንቂ ማለት የሚደንቅ ሰርፕራይዝ የሚያደርግ ነገር ማለት ነው። እና ማሊ ወንቲ ድንቂን ስንል የሚደንቅ ነው ማለት ነው። በራጂ ይባላል በኦሮምኛ በመገረም ማለት ነው። እና ይህንን ይመስላል ይዤላችሁ የመጣሁት ለዛሬ። ገለቶማ ለማለት ፈልጋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። ይቀጥላል። ከዚህ በፊት የነበሩትን ቪዲዮዎች ያላያችሁ እዚህ ጋር ታገኛላችሁ። ገብታችሁ እዩ። ቻናላችን ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ ማድረግ አትርሱ። ይህን ክሊክ በማድረግ በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ። አመሰግናለሁ። ባይ